ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁኝ። ዛሬ እቤታችሁ ውስጥ ገዝታችኋቸው ብዙ ሊያልቁባችሁ ብሎ ትንሽ ትንሽ የቀሯችሁን አትክልቶችን ነው ደብለቅለቅ አድርገን ሰርተን የምናቀርበው። ጤናማ ምግብ ከሚባሉት ውስጥ የሚመገብ ምግብ ነው ዛሬ የምናዘጋጀው። ወፍራም ለሆናችሁ ሰዎች፣ ጾም ላይ ውላችሁም ለምትመጡ ሰዎች ከጎን ከምግባችሁ ጎን አድርጋችሁ እንዲሁም ደግሞ በአንዳንድ ነገሮች እንዲሁ ቁጭ ብላችሁ ልትመገቡት የምትችሉትን ምግብ ነው የምናዘጋጀው። አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ ከመሄዳችን በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። አሁን ስሙን አልነግራችሁም፣ ስንሰራው ነው የምናውቀው። ወደ አዘገጃጀቱ እንሂድ። አትክልታችንን ለማዘጋጀት እንግዲህ ከገበያ የገዛናቸውን አትክልቶች በመልክ ከለያየናቸውና ካጸዳናቸው በኋላ ሁሉንም በቀጫጭኑ በተመሳሳይ ከትፈን ገንፈል አድርገን እናዘጋጀዋለን። ከዚያ በመቀጠልም ሰፋ ባለ መጥበሻ ላይ ዘይት ጨምረንበት ጋል ካለልን በኋላ ሽንኩርታችንን በተመሳሳይ በቀጫጭኑ የሰነጣጠቅነውን እሳት ላይ ጥደን ጠበስ እናደርገዋለን። እንግዲህ አትክልት አይደለም የምናዘጋጀው፣ ብዙ እሳት አይፈልግም። ጠበስ ካለልን በኋላ በመጀመሪያ የምንጀምረው ፎሶሊያ ነው። ፎሶሊያ በመጀመሪያ የጨመርኩበት ምክንያት ፎሶሊያ ትንሽ መጠበስም ስለሚፈልግ ቴስቱ ውሃ እንዳይልብንም ፎሶሊያው ጠበስ እናደርገዋለን ማለት ነው። ከዚያ በመቀጠልም የምንጨምረው ካሮት ነው። ካሮቱንም እንዲሁ በተመሳሳይ በደንብ አድርገን ከፎሶሊያውና ከሽንኩርቱ ጋር ከዘይቱ ጋር እንዲዋሃድልን አድርገን ጥብስ እናደርገዋለን። ከዚያም በመቀጠል ድንች ነው የምንጨምረው። እንግዲህ እስካሁን የጨመርናቸው አትክልቶች በጠቅላላ ሁሉም ገንፈል ያሉ ናቸው። ስለዚህ ለመብሰል ብዙ ጊዜ ስለማይፈጁብን የምግብ ይዘታቸውንም እንዳያጡ ብዙ እሳት ላይ አናቆያቸውም። ስለዚህ እሱንም በተመሳሳይ እንዲሁ ጠበስ ካደረግነው በቂ ነው። ከዚያ በመቀጠልም ነጭ ሽንኩርት ነው ከተፍ አድርጌ በጣምም ሳይደቅ ነው የጨመርኩበት፣ ጣዕሙን ቆንጆ ያደርገዋል ብዬ ስላሰብኩኝ። ከዚያ በመቀጠል ደግሞ የጨመርኩት ጥቅል ጎመን ነው። ጥቅል ጎመኑን እንግዲህ በቀጫጭኑ ከከተፍኩት በኋላ ውሃም ሳይሆን በእንፋሎት ነው ትንሽ ያቆየሁት እሳት ላይ፣ ምክንያቱም በጣም ከበሰለ ልፍስፍስ ስለሚልብን እንዲታይልኝ ስለፈለግኩኝ። ከዚያ የጨመርኩት ምንድን ነው? ፓፕሪካ ነው። ይሄ ቀይ ቃሪያ ትልልቁ የማይፋጀውን እኔ ቤት ውስጥ ስላለኝ ነው የጨመርኩት። እናንተ ግን ካላችሁ ጥሩ ነው፣ ቆንጆ ነው፣ ጨምሩበት። ከሌላችሁ ደግሞ ይሄን ያህል አስፈላጊም አይደለም። ከዚያም ቁንደ በርበሬ ትንሽ ነስነስ አደረኩ ፈጀት እንዲያደርግ። በመቀጠልም ጨው ጨምሬ ቃሪያ በመጨረሻ ላይ ጨምሬ ለገበታ አቀረብኩት። ዛሬ አትክልታችንን ያቀረብኩት በቂጣ ነው። በእንጀራ ከማቅረብ በቂጣ ወይም በዳቦ ይሻላል ብዬ ስላሰብኩኝ ዳቦ ከምገዛ ደግሞ ቂጣው ይሻላል ብዬ ትንሽ ሊጥ ቦካ አድርጌ በመዳመጫ ዳመጥኩና በመጥበሻ ላይ ጋገር አድርጌ ልክ እንደዚህ በሚያምር መልኩ ለእናንተ አቅርቤላችኋለሁ። እንግዲህ ከዚህ በፊት ቂጣን የምናዘጋጀ የነበረው ለሸዋርማ ወይንም ደግሞ ለእርጥብ እንዲሁ ደግሞ ለሌሎች ነገሮች ነበር የማናዘጋጀው። ዛሬ ግን ቂጣዋን ቆንጆ አድርጌ ጋግሬ ይኸው በግላጭ በፊት ለፊት አቅርቤላችኋለሁ። በጣም ያምራል፣ ይስባል፣ ለዓይንም ይስባል። ስለዚህ እስቲ እናንተም ስሩና ሞክሩት። እንግዲህ ዛሬ የሰራሁላችሁን ምግብ በጣም ትወዱታላችሁ ብዬ አስባለሁኝ። እስከ መጨረሻውም እንደተከታተላችሁት በጣም እርግጠኛ ነኝ። በጣም አመሰግናለሁ። እንግዲህ ላይክ፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።